السلام عليكم ورحمة الله تعالى وبركاته. الحمد لله. الله رحمتون እዝነቱን ወፍቆን ሰጥቶን የነገዋን ምርጥ ቀን ወፍቆናል። የዘጠነኛዋ ቀን ዙልሂጃ ምኞቶች የሚሳኩበት፣ ዱዓዎች ተቀባይነት የሚያገኙበት፣ ስንት የተሰበሩ ልቦች የሚጠገኑበት የዱንያ ምርጡ ቀን የአላህ ጀለ ጀላሉ ረህመቱ የሚንቧቧበት ሰይዳችንም ሰለላሁ ዐለይሂ ወሰለም በሐዲታቸው ላይ ኸይሩ የውሚን ጠለዐት ዐለይሂ ሸምስ ፀሐይ ከወጣችበት ቀናቶች ሁሉ በላጭ የሆነ ቀን ያሉበት ምርጡ ቀን ነው። ያለ ምንም ጥርጥር ዱንያ ላይ ፀሐይ ከወጣችበት ጊዜያቶች ሁሉ ምርጡ ቀን በምርጡ ሰይዳችን ሰለላሁ ዐለይሂ ወሰለም የተመሰከረለት ማለት ነው። አላህ ወፍቀን እንስራበት። ይሄ ምርጥ ቀን ላይ ከሚወደዱ ዋና ስራዎች ውስጥ አንደኛው ጾም ነው። ሰይዳችን ሰለላሁ ዐለይሂ ወሰለም የዛን ዘጠነኛውን ቀን መጾም ያለፈውንና የሚመጣውን ዓመት ወንጀል ያስምራል ብዬ ከጅላለሁ ብለዋል። ውዱ ነብያችን ሰለላሁ ዐለይሂ ወሰለም የከጀሉት ነገር ደግሞ ተገኝቷል፣ ተከስቷል። ያስምራል። አላህ ብቻ ይቀበልን እንጂ ይህን ነገር አንደኛ አደራ ጾሙን። ልክ እንደዛውም ደግሞ ሰይዳችን ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ ኸይሩ ዱዓ የውም ዓረፋ ከዱዓዎቹ ሁሉ በላጩ ምርጡ የሚባለው በዓረፋ ቀን የሚደረግ ዱዓ ነው። ትላልቅ የአላህ ባሪያዎች ወዳጆች ሐጃቸውን ለዛ ቀን ያስቀምጡ ነበር፣ ለዛ ቀን ያቆዩት ነበር፣ ከበድ ያሉ ሐጃዎች። ስለዚህ ትላልቅ ጉዳዮችን ትላልቅ ሐጃዎችን የሚያሳካ ትላልቅ ወንጀሎችን የሚያስምር የሆነ ረሕመት የሆነ ፈድል ከአላህ የሚገኝበት ምርጥ ቀን ነው። ስለዚህ ዱዓ በጣም ማብዛት። ሶስተኛው ደግሞ ወኸይሩ ማ ቁልቱሁ አነ እዛው ሐዲሱ ላይ ኸይሩ ዱዓ የውም ዓረፋ ካሉ በኋላ ወኸይሩ ማ ቁልቱሁ አነ ወነቢዩነ ሚን ቀብሊ ብለዋል። እኔም ከኔ በፊት ያሉት አንቢያቶችም ካሉት ከተናገሩት ነገር ሁሉ በላጩ ደግሞ ላኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር ብለዋል ሐዲታቸው ላይ። ይህን ደግሞ ማብዛት እንደው ብንችል 1000 ጊዜ እንኳን ይህን ብንል በጣም በላጭና ኸይር ነገር ነው። ሌላው ደግሞ አራተኛው ጆሮአችንን፣ አይናችንን፣ ምላሳችንን የዛን ቀን መጠበቅ። ሰይዳችን ሰለላሁ ዐለይሂ ወሰለም አንድ ልጅ ዘመዳቸው አፈናጠውት መጫኛቸው ላይ የሐጅ ጊዜ ማለት ነው። አንዷ መታ ደግሞ እየጠየቀቻቸው ፊቷ ክፍት ነበር። እሷን ማየት ሲጀምር ያ ልጅ ከጀርባቸው ፊቱን ዞር አደረጉለትና ያ ሀዛ አሉት፣ አንተ ሀዛ የውሙን ይሄ እኮ ቀን አሉት፣ ይሄ ቀን ማለት እኮ አሉት መመለከ ሰምዐሁ ወበሰረሁ ወሊሳነሁ ጆሮውን፣ አይኑን፣ ምላሱን የተቆጣጠረ ሰው ጉፊር አለ የሚማርለት ቀን እኮ። ይሄ ብቻ ቢደረግ ራሱ አይደለም ዱዓ ተደርጎ አይደለም አላህ ተዘክሮ ማለት ነው። ፀሐይ ከወጣችበት ቀናት ሁሉ በላጩ ምርጡ ቀን ያ ይኸዋል። የምርጡ ቀናቶች ማክተሚያ። በምርጥ ስራ እናሳልፉ፣ በምርጥ ነገር እናሳልፉ። አላህ ይወፍቀን፣ አላህ ይቀበለን፣ አላህ ያስደስተን። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ።